ሰላም ጤና ይስጥልኝ። ዛሬ ደግሞ የምናየው የላፕላስ ትራንስፎርም የዴሪቬቲቭ ፕሮፐርቲ ይሆናል። ይሄውም የላፕላስ ትራንስፎርም ፈርስት ዴሪቬቲቭ በዚህ መልኩ ነው ስቴት የሚሆነው። ኮንስታንት ተርም ኤስ ታይምስ ኤፍ ኦፍ ኤስ ኢን ፍሪኩንሲ ዶሜን ፍሮም ታይም ዶሜን ቱ ፍሪኩንሲ ዶሜን ነው ማለት ነው ቼንጅ የምናደርገው። ስለዚህ ዲፋይን እናድርግ። ባይ ዴፊኒሽን ኤኒ ላፕላስ ትራንስፎርም ኦፍ ኤፍ ኦፍ ፈርስት ዴሪቬቲቭ ዲቲ ተብሎ ኤክስፕሬስ ይደረጋል። ኢንቴግራል ፍሮም ዘ ባውንደሪ which is from 0 to infinity is the power of minus st የጊቨን ፋንክሽን which is derivative first derivative of t dt ይሆናል ማለት ነው። እንግዲህ እዚህ ጋር ለምናየው ይሄንን ኢንተግሬት ለማድረግ ሁለት ኬዞች ስለሆነ ሁለት ፋንክሽኖች ስለሆነ ያሉ ምንድነው የምንጠቀመው? ኢንተግሬሽን ባይ ፓርትስ ይሆናል ማለት ነው። ይሄውም ኢንተግሬሽን ባይ ፓርት ስቴት የሚያደርገው እንደዚህ ጊቨን ቢኖረን ኢንተግራል ኦፍ ዩቪ ዩዲቪ ይቅርታ ዲቪ ቢኖረን ዩ ታይምስ ቪ ማይነስ ኢንተግራል ኦፍ ቪ ዲዩ ተብሎ ኤክስፕረስ ይደረጋል ማለት ነው። እና እነዚህን ሁለት ፋንክሽኖች ዲፋይን ማድረግ ይኖርብናል። ኢ ዘ ፓወር ኦፍ ማይነስ ኤስቲ ሪፒት እያደረገ ስለሚቀጥል ዩን ሰሌክት እናደርጋለን ለዚህ ፐርፐዝ። ስለዚህ ዩ ኢኳልስ ቱ ኢ ዘ ፓወር ኦፍ ማይነስ ኤስቲ ሲሆን ዲቪ ደግሞ የሚሆነው ፈርስት ዴሪቬቲቭ ኦፍ ኤፍ ኦፍ ቲ ዲቲ ይሆናል ማለት ነው። ስለዚህ ዲዩ በአንጻሩ ምንድን ነው የሚሆነው? ማይነስ ኤስ ኢ ዘ ፓወር ኦፍ ማይነስ ኤስ ቲ ዲቲ ሲሆን ቪ ደግሞ ኤፍ ኦፍ ቲ ይሆናል ማለት ነው። ስለዚህ እነዚህን ሁለት ተርሞች ሰብስቲቱት እናደርጋለን። ለአሁን ሌፍት ሃንድ ሳይድ ያለውን እና ራይት ሃንድ ሳይድ ላይ ፎከስ እናድርግ። ስለዚህ ዩ ምንድን ነው ብለናል? ኢ ዘ ፓወር ኦፍ ማይነስ ኤስ ቲ ነው። ኢ ዘ ፓወር ኦፍ ማይነስ ኤስ ቲ ቪ ደግሞ ኤፍ ኦፍ ቲ ይኸውን ባውንደሪ ከ0 ቱ ፖዚቲቭ ኢንፊኒቲ ማይነስ እናደርግና ኢንተግራል ኦፍ ፍሮም 0 ቱ ኢንፊኒቲ ቪ ምንድን ነው ብለናል? ኤፍ ኦፍ ቲ ነው። ዲዩ ደግሞ ማይነስ ኤስ ኢ ዘ ፓወር ኦፍ ማይነስ ኤስ ቲ ነው። ስለዚህ ሁለት ኔጌቲቭ ሳይን ስለሚኖር ይሄኛው ፖዚቲቭ ይሆናል። ኤስ ኢ ማይነስ ኤስ ቲ ዲቲ ን ኤክስፕሬስ እናደርገዋለን ማለት ነው። ስለዚህ መጀመሪያ ይህን ሴክሽን ሲምፕሊፋይ እናድርግ። ይኸው when t approach to infinity e ምን ይሆናል? e the power of infinity 0። ስለዚህ ሆል ፋንክሽን ምንድን ነው የሚሆነው? 0 ነው የሚሆነው ማለት ነው። ስለዚህ 0 ይኖራለን እዚህ ጋር። ስለዚህ ደግሞ when t is equal to 0 e the power of 0 እኩል የሚሆነው 1 ነው። ስለዚህ f of 0 times 1 which is f of 0 ይሆናል። 0 ሲቀነስ f of 0 which is minus f of 0 ይሆናል ማለት ነው ይሄ ሴክሽን። ሁለተኛው ደግሞ ይሄኛው ነው። እዚህ ጋር ሄርፎሊ ከተመለከታችሁ ኤስን ኮንስታንት ነው። በዚህ መልኩ እንደገና መጻፍ እንችላለን። ኤስ ታይምስ from 0 to positive infinity e the power of minus st f of t dt። እዚህ ጋር እንግዲህ ሪኮል የምናደርገው ፋንክሽን ይኖረናል። ከኮንስታንት ተርሙ ኤስ ውጭ e the power of minus st f of t dt ሲሚላር ስትራክቸር አለው ማለት ነው። እዚህ ጋር የተሰጠን ጊቨን እንትኑ ጋር ጀስት ልዩነቱ ምንድን ነው? የዴሪቬቲቭ ሴክሽን ነው እና ይኸውም ኤክስፕሬስ የሚደረገው በኤፍ ኦፍ ኤስ ነው። ስለዚህ ይህ ምን ተብሎ ይጻፋል? በላፕላስ ኤስ ታይምስ ኤፍ ኦፍ ኤስ ፍሮም ከታይም ዶሜን ቱ ፍሪኩንሲ ዶሜን። ስለዚህ ሆል ሴናሪዮ ፍሮም 0 ቱ ኢንፊኒቲ ኤፍ ኦፍ ቲ ኢ ዘ ፓወር ኦፍ ማይነስ ኤስ ቲ ዲቲ እኩል የሚሆነው ምንድን ነው ማለት ነው? ኤስ ታይምስ ኤፍ ኦፍ ኤስ ማይነስ ኤፍ ኦፍ 0 ይሆናል ማለት ነው። ስለዚህ የተሰጠንን ጊቨን ኢኩዌሽን ዴሪቬቲቭ ኦፍ ላፕላስ ትራንስፎርም ፕሩቭ አድርገናል ማለት ነው። ይህን ይመስላል።